ይሻለል የሚፎከር ነው የሚመስል ያው መሳሪያ ቢሰጠው በቃ ፉከራው የተለየ ነው። አንተ ነበር ነቀና ከመጣ አረጃሎ አረ ወንዱ አረጃሎ አይ ወይኔ ገንዘቡን በሙላ የሚሰራውን በምን ይልገባል በምን ይላወጣው ነው በምን ይል ነው የሚገባ በምን ይል ነው ማውጣው በትን ለሴት ብትን ወስጂ ላንዷ 500 አንድ ሚሊዮን 500 ሺህ 1 ሚሊዮን 200 ሺህ 300 ሺህ ጥንቅላቱን ሁሉ ያዝና ጉሮሮውን ዘጋና ትራጋውን ዘጋና ተቆጣጠር ሁሉ በቃ በዚህ ባፍንጫ የለም ዝግጅት ታረገ አሁን መጨረሻ ወሰነለት ነበር። ምንድነው የወሰናችሁት? ልንገለው። በምን ልትገሉት? ውስድ አድርገን ዝም ብለን መኪና አስገባ ዱቄት በቃ ዱቄት እዛ ደሙ ጥጥት ደሙ አታዋረድከኝ ቋጠራ አንተ ነው ያዋረድከኝ ቋጠራ ጋውሌው የቆለታ አንተ እንዴት ታዋርዳለህ ጋውሌው አዋረድከኝ ዛሬ ደግሞ የሚፎክርብኝ ነው የመጣው እንደ አዋረድከኝ ዛሬ እኔ ላይ ነው የተነሱት ጋውሌው አዋረድከኝ ና በስላሴ ስም ና አዋረድከኝ ኪዳነ ምሕረት ነች አዋረደች አንተ ስንት የቆየሁት 31 ዓመት የቆየሁት ታዋርዳለህ 31 ዓመት ነው 31 ዓመት የቆየሁትን ታዋርዳለህ አንተ አይ ወይኔ አቤት ውርደት ይሄ የሚሻለል የሚፎከር ነው የሚመስል ያው መሳሪያ ቢሰጠው በቃ ፉከራው የተለየ ነው። አንተ ነበር ነቀና ከመጣ አረጃሎ አረ ወንዱ አረጃሎ አይ ወይኔ የለም እኮ አሁን ውርደት ተዋርደናል እኮ አቤት ያው ነው ክላሽ ቢሰጠው ቆመ ጠብቀን ቢሰጠው ፉከራው ላይ የቀል ነው። ብድግ በል ና ወደዚህ ተነስ በስላሴ ስም እሺ ፎካሪው ማን 31 ዓመት ሙሉ ያሰቃየው እኔ ነኝ አጋንንት አዎ እሺ የት ነው ያስከው ማይርግብ የጋውሌው ነኝ ማይርግብ ወንዝ የጋውሌው ነኝ ወንዝ ነው ያስከው ወንዛው ገላው ሲታጠብ እሺ ገላው ሲታጠብ አዎ እዛ ነው የለከፍከው አጥልም ያዛው ያው ወስደው ነበር ያው አጥልም ያልወስደው ነበር ያው በዛው ልትገለው በዛው ነበር አላስቀረው ነበር እሺ አልቻልኩም ምን አረከው እስኪ አጋንንት ምን ያላረኩታለኝ በጣም ብዙ ነገር በጣም ብዙ ምን አረከው እስኪ ምስጥሬና አውጣ በስላሴ ስም ምን እኔ ከሁሉ ነገር ነው ለሱ ሁሉ ነገር ነው ያሳጣሁት ሁሉ አውጣ ሚስጥር ምን አረከው ነው ማለት ገንዘቡን በሙላ የሚሰራውን በምን ይልገባል በምን ይላወጣው ነው በምን ይል ነው የሚገባ በምን ይል ነው ማውጣው በትን ለሴት ብትን ወስጂ ላንዷ 500 1 ሚሊዮን 500 ሺህ 1 ሚሊዮን 200 ሺህ 300 ሺህ ዝም በሴት ነው ገንዘብ የምታስጨርሰው በሴት ውስድ አረጋለ ከዛ በኋላ ደግሞ በጓደኛ ደግሞ ብሩ ስጠይ ምንድነው ልጁ የሚሰራው ማይሰራው ስራ የለም በጣም ሁሉ ነገር ይሰራል ገንዘቡን ታባክናላችሁ ገንዘቡን ነው ሁሉ ነገር ነው የሚሰራ ማይሰራ የለም ጭቅላት አለው ለምንድነው ለሴት የምታሰጠው ገንዘብ እኛ ነና በእኛ ግዛት እኮ ነበር በእኛ ግዛት ጥቅሉ በእኛ ግዛት እኮ ነው እኛ ነው የምናዘው በእኛ ግዛት ነው ነበርኩ በእኛ ግዛት እኛ እኮ በቃ በዚህ ብለን እኮ ሲገባ ወዲያውን እናስወጣል ወዲያውን ገቢ ይገባል ወዲያውን እናስወጣል በነገራችን ላይ እየሰማችሁኝ ነው ስትጸልዩ ጸሎት አንደኛ ከእግዚአብሔር ጋር ያገናኛቸዋል ጸጋ በረከት ያሰጣቸዋል ሁለተኛ ደግሞ እንደዚህ አይነት ክፉ መናፍስት በውስጥ በኩል
ህይወታችሁን እንዳይመሩ ያደርጋል። የሚጸልይ ሰው መንፈስ ቅዱስ ይመራዋል። መንፈስ ቅዱስ ህይወቱን ያስተካክላል። የማይጸልይ ሰው ከውስጥ ክፉ መንፈስ ካለ የሚመራው ያ ክፉ መንፈስ ነው። ስትጸልዩ አንዱ የምታገኙት ጥቅም ምንድነው? በክፉ መናፍስት ምሪት አትሄዱ፣ ወይም ደግሞ ክፉ መንፈስ በጥፋት መንገድ አይመራችሁ፣ በፈለገው መንገድ አይወስዳችሁ። እማትጸልዩ ከሆነ ግን በቀላሉ በሚፈለገው መንገድ ይወስዳችኋል። አሁን እሱን 31 ዓመት ሙሉ ነው የተቆጣጠረው። ለሴት ገንዘቡን ያስበትነዋል፣ ሙሉ ለሙሉ ይዞታል። እሱ እኮ ማለት በቃ ስጋ የለበሰ ሮቦት በሉት። በቃ መንፈሱን የሚያዘው የሚያንቀሳቅሰው፣ በራሱ ላይ ማዘዝ አይችልም። ለሴት ገንዘብ አለመስጠት አለመዘሞት አይችልም። ለምን? ተይዟል። ስለዚህ በመንፈሱ ምሪት ውስጥ ስለወደቀ እሱ የሚፈልገውን ነገር አያደርግም፣ መንፈሱ የሚፈልገውን ነገር ያደርጋል። ምን ልታረጉት ነበር መጨረሻ? አሁን መጨረሻ ወስነንለት ነበር። ምንድነው የወሰናችሁት? ልንገሉ። በምን ልትገሉት? ውስድ አድርገን ዝም ብለን መኪና አስገባ። ዱቄት በቃ ዱቄት። አዎ እዛ ደሙ ጥጥት ደሙ ጥጥት ደሙ ጥጥት ደሙ። እሺ ሌላ ምንድን ያደረጋችሁት? ስራችን ሌላ ጭንቅላት ሁሉ ያዝና ጉሮሮውን ዘጋና ትናጋውን ዘጋና ተቆጣጠር ሁሉ በቃ በዚህ ባፍንጫ የለም ዝግጅት ታረገን። ተዋረድን። አሁን ተዋረድን። ኪዳነ ምሕረት አዋረደች ነበር። ተንበርከኩ። ሁላችሁም ነው የምትሄዱት። በልጥሮ በስላሴ ስም፣ በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል፣ በቅዱስ ኡራኤል ስም፣ በቅዱስ ሩፋኤል አጋንንት ከነሰራዊታችን ከሰውነቱ ከደም ካጥንቱ ለቀን ወጥተናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። አንመለስም። የመጨረሻችን ነው። መድኃኔዓለም ይፍረድብን። በል ሰባት የጮህ ነው። ቶሎ በል። ቀጥል። 3 4 5 6 በለ መጨረሻ ገነዘ ቅዱስ ገብርኤል በስላሴ ስም ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑለት። እግዚአብሔር ይባርክ። ደና ተው መብራንን አመስግን። ተው ኪዳነ ምሕረትን አመስግናት። ደህና ነህ? እንዴት ነው ፈተና? ብዙ በልጅነት ሰውነትን ስትታጠብ አጋንንት ገባ። ከዛ በኋላ ተቆጣጠረ። ማትፈልገውን እሱ የሚፈልገውን ሲያስደርግ ኖረ። ገንዘብ ትበትናለህ ለሴት? አዎ እበትናለሁ፣ እሰጣለሁ። እስከ ስንት ብር ትሰጣለህ ለሴት? እሰጣለሁ። በቃ ደስ ስላለኝ 500 ሺህ 300 ሺህ 1 ሚሊዮን በላይም ሰጥቼው ቀር እስከ 1 ሚሊዮን ምንም እሰጣለሁ። ዝም ይያው ነገር እሰጣለሁ። ወይ ታምረ ማርያም ምን እኮ በቃ እሱ እኮ አሁን እኮ ራሱ አይደለም እያለ የለም። ሰው ገንዘቡንም ህሊናውንም ስጋውንም አእምሮንም መቆጣጠር ካልቻለ ሌላ መሪ አካል አለ ማለት ነው። አሁን ያንን የውስጥ መሪ አካል እኮ ነው ያላወቅነው። የተቆጣጠረንን የሚመራንን ወደ ጥፋት መንገድ የሚከተንን ያላወቅነው። አይዞ ኪዳነ ምሕረት የመጨረሻ ታድርግልህ። እመቤታችንን እልል ብላችሁ አመስግኑላቸው።